ሰላም ጤና ይስጥልን እንደምን ቆያችሁ? ይሄ ቪዲዮ የተዘጋጀው በዚህ ዓመት ለመጀመሪያ ጊዜ የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና የምትፈተኑ ተፈታኞች ካሉት መስፈርቶች መካከል እንግዲህ ይህን ፈተና ለመፈተን ወይም ለዚህ ፈተና ለመቀመጥ ካሉት መስፈርቶች መካከል አንደኛው የሆነው የትምህርት መረጃዎቻችሁ ከናሽናል አይዲ ፕሮፋይላችሁ ጋር መጣመር ስለሚኖርበት ይህን ፈተና ከመቀመጣችሁ በፊት ይህን ፕሮሰስ ማድረግ ይኖርባችኋል ማለት ነው። ስለዚህ ቅድም ሜንሽን እንዳረኩት የዚህ ቬሪፊኬሽን ዓላማ የትምህርት መረጃዎቻችሁ ቀጥታ ከናሽናል አይዲ መረጃዎቻችሁ ጋር መጣመር ስላለበት እና ለቀጣይ ለሚያስፈልጉ ፕሮሰሶች ከዚህም በኋላ ለሚመጡ ፕሮሰሶች ይሄ እንደ አንድ ሪኳየርመንት ስለሆነ ይህን ማድረግ ይጠበቅባችኋል ማለት ነው። በድጋሚ አንድ ማሳሰብ የምፈልገው ነገር እዚህ ጋር ምንድን ነው፣ ይሄ የሚያገለግለው ለመጀመሪያ የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና ተፈታኞች ብቻ ነው። ከዚህ በፊት ፈተናውን ስንወስዳችሁ ድጋሚ ተመዝግባችሁ ላላችሁ ተፈታኞች አይመለከትም ማለት ነው። እናንተ ከዚህ በፊት ስትመዘገቡ ኦንላይን ኦልሬዲ ቬሪፋይ ስላደረጋችሁ ይሄ እናንተን አይመለከትም። ይሄ ለመጀመሪያ ጊዜ ብቻ ለምትወስዱ ተፈታኞች ነው የሚሆነው ማለት ነው። ስለዚህ ይህንን ፕሮሲጀር እንዴት እንደምታደርጉ እዚህ ጋር አጠር ባለ መንገድ አሳያችኋለሁኝ። በጣም ከበዛ ከ2 እስከ 3 ደቂቃ የሚወስድ ፕሮሰስ ነው። እንግዲህ ይህንን ቪዲዮ መከታተል ትችላላችሁ፣ ወይም ደግሞ እዚሁ ዌብሳይቱ ላይ ባለው ስቴፖች መሰረት እሱን ተከትላችሁ መሄድ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድን ነው የሚሆነው? ሲስተሙን አክሰስ ማድረግ ነው። ዩአርኤሉን ከታች ላይ እናስቀምጥላችኋለን፣ ወይም ደግሞ verify.ethernet.edu.et የሚባል ዩአርኤል ነው። እሱን ከታች ስለምናስቀምጥላችሁ እሱን ማግኘት ትችላላችሁ። ስለዚህ እሱን አክሰስ እንዳደረጋችሁት ይህንን ፔጅ ነው የምታገኙት ማለት ነው። እንግዲህ እዚህ ፔጅ ላይ ከዓላማው ጀምሮ ስቴፖቹ ምን እንደሚመስሉ በግልጽ ያስቀምጥላችኋል ማለት ነው። ስለዚህ ይህን ቪዲዮ መከታተል ትችላላችሁ። ካልሆነም ደግሞ የሰፖርት ግሩፕ ወይም ቻናል ስላለን እዛም ገብታችሁ ሞር የተሻሉ መረጃዎችን ማግኘት ትችላላችሁ እዚህ ላይ ማለት ነው። ስለዚህ ይህን ፔጅ አክሰስ ካደረጋችሁ በኋላ የመጀመሪያ የምታደርጉት ስቴፕ ምንድን ነው? እነዚህ የሚነበቡት ነገሮች ካነበባችሁ በኋላ ስታርት ቬሪፊኬሽን የምትለውን በተን ክሊክ ታደርጋላችሁ ማለት ነው። እሱን ስታደርጉ ምንድን ነው የሚመጣላችሁ? 2 አማራጭ አለ። ካሉት አማራጮች ውስጥ ለእናንተ መሆን የሚችለውን መምረጥ ትችላላችሁ። ምንድን ነው ዓላማው? እዚህ ጋር ከዚህ በፊት ለተቋማችሁ ያስገባችሁት መረጃ አለ። ያ ማለት ፋን ነምበር ወይም ደግሞ የናሽናል አይዲ የሰጣችሁ ፋይዳ አሊያስ ነምበር የሚባል አለ፣ 16 ዲጂት ቁጥሩ ማለት ነው። እሱ ለዩኒቨርሲቲ የሰጣችሁትን ማወቅ ይጠበቅባችኋል። ወይም ደግሞ በኋላ ላይ እናየዋለን። እሱ ማግኘት ካልቻላችሁ ወይም የተሳሳተ መረጃ ሰጣችሁ ከሆነ በስማችሁ እና በተለያየ ኢንፎርሜሽን የሚጠይቃችሁ አሉ፣ ለዩኒቨርሲቲ በሰጣችሁት መሰረት ማለት ነው። ኤግዛክትሊ እሱን አድርጋችሁ አስገብታችሁ ቬሪፋይ ማድረግ ትችላላችሁ። ከመጀመሪያው ስቴፕ ወይም ደግሞ ከመጀመሪያው አማራጭ እንጀምርና በፋን ነምበር እንዴት ነው ቬሪፋይ የምታደርጉት የሚለውን እናያለን። ስለዚህ እዚህ ጋር የመጀመሪያውን አማራጭ ዩዚንግ ፋን ነምበር የሚለውን ክሊክ ታደርጋላችሁ ማለት ነው። እሱ ቀጥታ የሚወስዳችሁ አንድ ፔጅ ይኖራል። ምንድነው የምታደርጉት? እዚህ ጋር ለዩኒቨርሲቲ የሰጣችሁትን ፋን ነምበር ታስቀምጣላችሁ። እዚህ ጋር ኢምፖርታንት ኖቲስ ያስቀምጥላችኋል። በትክክል ያ ፋን ነምበር ለዩኒቨርሲቲያችሁ ወይም ለኮሌጃችሁ የሰጣችሁት ፋን ነምበር መሆን ይጠበቅበታል። ይሄ 16 ዲጂቱ ማለት ነው። አሁን እዚህ ጋር ለኤግዛምፕል አንድ እንጠቀማለን። 16 ዲጂቱን እናስገባለን ማለት ነው። እዚህ ጋር ካስገባችሁ በኋላ 16 ዲጂት ካልሆነ ሲስተሙን ሪጀክት ስለሚያደርጋችሁ እንዳስገባችሁ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ፕሮፋይላችሁን ያመጣላችኋል፣ ወይም ደግሞ ለትምህርት ቤታችሁ እናንተ ያስገባችሁትን መረጃ ያመጣላችኋል ማለት ነው። በዚህ መንገድ እዚህ ጋር ማድረግ ያለባችሁ ምንድን ነው? ቬሪፋይ ከማድረጋችሁ በፊት ወደ ቀጣዩ ስቴፕ ከመሄዳችሁ በፊት እዚህ ጋር የምታዩት መረጃ በትክክልም የእናንተ መሆኑን ማረጋገጥ አለባችሁ። የእናንተ ያልሆነን መረጃ ሊንክ ማድረግ ስለማይኖርባችሁ ማለት ነው። በኋላ ላይ እሱ ስለሚጣራም ያው ትክክለኛውን መረጃ ማጣመር ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ያለውን መረጃ በትክክል የእናንተ መሆኑን ማረጋገጥ አለባችሁ። ይሄ ለተቋማችሁ የሰጣችሁት መረጃ ነው ማለት ነው። ስለዚህ ይህን ሪቫይዝ ካደረጋችሁ በኋላ እታች ላይ ኮንፈርሜሽን ይኖራል። እነዚህ የሰጣችኋቸው መረጃዎች ወይም እያደረጋችሁ ያሉት ነገሮች ልክ መሆኑን ኮንሰንት መስጠት ስላለባችሁ ማለት ነው።
ስለዚህ እዚች ጋር ክሊክ ታደርጋላችሁ እና ወደ ቀጣይ ፔጅ ታልፋላችሁ ማለት ነው። ቀጣዩ ፔጅ ምንድነው የሚሆነው? ወደ ናሽናል አይዲ ወይም ደግሞ አውተንቲኬት ወደምታደርጉበት ፋይዳ ፔጅ ይወስዳችኋል ማለት ነው። እዚህ ፔጅ ላይ ምንድነው የምታደርጉት? ፋን ነምበራችሁን በድጋሚ ቅድም ላይ ያስገባችሁትን ፋን ነምበር በድጋሚ ታስገባላችሁ ማለት ነው። እዚህ ጋር ፔስት አድርጉና ትቀጥላላችሁ። ሴንድ ኮድ ስትሉት ወደ ስልካችሁ የኤስኤምኤስ ኮንፈርሜሽን ይሰጣችኋል ማለት ነው። በዛ ኮንፈርሜሽን መሰረት ነው ፕሮቫይድ የምታደርጉት ማለት ነው መረጃችሁን። ሴንድ ኮድ ለዋለሁ እዚህ ጋር ተወሰነ ሊቆይ ይችላል። እዚህ ጋር ኤስኤምኤስ ገብቶልኛል፣ እሱን አስገባለሁ። እሱን እንዳስገባሁኝ ቬሪፋይ የምትለውን በተን ክሊክ አደርጋለሁ ማለት ነው። ስለዚህ እንደጨረሰ አውቶማቲካሊ የእናንተን ኢንፎርሜሽን በዚህ መንገድ ያስቀምጥላችኋል ማለት ነው። እንግዲህ እዚህ ጋር የምታዩት የፋይዳ ፕሮፋይላችሁን እና የአካዳሚክ ፕሮፋይላችሁን ወይም ደግሞ ለትምህርት ቤታችሁ ለተቋማችሁ ያስገባችሁት መረጃ በዚህ መንገድ ያሳያችኋል። ስለዚህ ሁለቱም መረጃ ትክክል መሆኑን እዚህ ጋር እርግጠኛ መሆን አለባችሁ። የእናንተ ፕሮፋይል መሆኑን በትክክል ማወቅ ይጠበቅባችኋል ማለት ነው። እነዚህን ሁለት ፕሮፋይሎች የፋይዳ ፕሮፋይሉንም የአካዳሚክ ፕሮፋይሉንም ልክ እንደሆነ ካረጋገጣችሁ በኋላ አሁንም በተጨማሪ አንድ ኮንሰንት እዚህ ጋር ኮንፊርም ታደርጋላችሁ። የእናንተ ስለመሆኑ ማረጋገጫ መስጠት ስላለባችሁ ማለት ነው። ስለዚህ እዚች ጋር ክሊክ ትሉና ኮምፕሊት ቬሪፊኬሽን ትሉታላችሁ። እዚህ ስቴፕ ላይ የመጨረሻው ስቴፕ ስለሆነ በእርግጠኝነት ይሄ የተሟላ መረጃ መሆኑና የእናንተ መሆኑን እርግጠኛ መሆን ይጠበቅባችኋል ማለት ነው። ስለዚህ እሱን እንደጨረሳችሁ ኮምፕሊት ቬሪፊኬሽን ትሉታላችሁ። እቺን በተን ክሊክ ታደርጋላችሁ ማለት ነው። እሱ እንዳደረጋችሁ ያው ይሄ የቬሪፊኬሽን ፕሮሰስ አለቀ ማለት ነው። ከእናንተ የሚጠበቁ ነገሮችን ኦልሬዲ ጨርሳችኋል ማለት ነው እዚህ ስቴፕ ላይ። ስለዚህ ያው ለሌሎች አፕዴቶች የኤግዛም ስኬጁል ሊሆን ይችላል፣ የተለያዩ አፕዴቶች ከኢንስቲትዩሽኑም ወይም ደግሞ እዚህ ሰፖርት ግሩፕ ላይ ካለ ቻናል ጋር መውሰድ ትችላላችሁ። ያው ኢምፖርታንት የሆነ መረጃዎች ስለሚቀመጡ እዛ ጆይን ማድረጋችሁን እንዳትረሱ። የቴሌግራም ቻናል ነው ማለት ነው። ይሄን ከጨረሳችሁ በኋላ መመለስ ትችላላችሁ። ይሄ የመጀመሪያው ስቴፕ ነው ወይም ደግሞ አንደኛው ኦፕሽን ነው በፋን ነምበር ቬሪፋይ ማድረግ። ፋን ነምበራችሁ ልክ ካልሆነ ወይም ተቋማችሁ ለትምህርት ሚኒስቴር የላከው መረጃ ልክ ካልሆነ እናንተም በሰዓቱ ፕሮቫይድ ያደረጋችሁት ፋን ነምበር ልክ ካልሆነ ደግሞ በዛኛው መንገድ በሁለተኛው መንገድ አሁን በማሳያችሁ መንገድ ማስተካከል ትችላላችሁ ማለት ነው። ነገር ግን እስኪ ልድገመውና ምን አይነት መረጃ እንደሚሰጠኝ በትክክል እንየው። ድጋሚ ፋን ነምበር ላስገባ። ኮንቲኒው ስትሉት ኦልሬዲ ቬሪፋይ እንዳደረጋችሁ እዚህ ጋር ይነግራችኋል። ፎቶግራፋችሁንም እዚህ ጋር ያስቀምጥላችኋል። በዚህ መንገድም በትክክል ሊንክ አፕ እንዳደረጋችሁ ዳታችሁን ቬሪፋይ ማድረግ ትችላላችሁ ማለት ነው። በድጋሚ ቬሪፋይ ማድረግ አይጠበቅባችሁም ይህንን አንዴ ካደረጋችሁ ማለት ነው። ሁለተኛው ኦፕሽን ምንድን ነው? እዚህ ጋር ቅድም ዲስከስ እናደርግ የነበረው ፋን ነምበራችሁ ልክ ባይሆንና ወይም ደግሞ ወደ ትምህርት ሚኒስቴር የተላከው ፋን ነምበር ችግር ቢኖርበት ልክ ያልሆነ ቢሆን መረጃችሁን እዚህ ጋር ማግኘት ስለማትችሉ ማለት ነው በባዮዳታ ቬሪፋይ አድርጉልን የሚል ኦፕሽን አለ። እሱን ትጠቀማላችሁ ማለት ነው። እዚህ ጋር ምንድን ነው የምታደርጉት? የስማችሁን ሙሉ ስማችሁን ከዛም ደግሞ የአካዳሚክ ኢንፎርሜሽናችሁን ወይም ደግሞ ለምሳሌ የዩኒቨርሲቲው ሊሆን ይችላል፣ የዩኒቨርሲቲው ስም ሊሆን ይችላል፣ የዩኒቨርሲቲ አይዲያችሁ ሊሆን ይችላል፣ ዲፓርትመንታችሁ ሊሆን ይችላል። እሱን ያው ስለምታውቁት የራሳችሁ መረጃ ስለሆነ እሱን ፕሮቫይድ ታደርጋላችሁ ማለት ነው። ስለዚህ መረጃ ውስጥ ላይ ከተገኘ ቬሪፊኬሽኑን ማድረግ ስለምትችሉ ይህንንም መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄኛውን እንሞክረው አሁን። ኦኬ፣ ስለዚህ የመጀመሪያ ፈርስት ኔም ላስገባ አበበ። ስለዚህ ይሄ ኤግዛክትሊ ለተቋማችሁ የሰጣችሁት መረጃ መሆን መቻል አለበት። በትክክል
የትምህርት ቤት ሚኒስቴር ሪከርድ ውስጥ እንዲገኝና ይሄንን ቬሪፊኬሽን ፕሮሰስ ለማለፍ ማለት ነው። ለምሳሌ ቦንጋ ሊሆን ይችላል የተማርኩት፣ ቦንጋ አስቀምጣለሁኝ። ዩኒቨርሲቲ አይዲን አስቀምጣለሁኝ። ከዛ ደግሞ ዲፓርትመንትንም አስቀምጣለሁ። እዚህ ጋር ዲፓርትመንት ምናልባት አንዳንድ ዲፓርትመንቶች ኦር ተብሎ ይቀመጣሉ። ለምሳሌ አንድ ኤግዛምፕል እንውሰድና እዚህ ጋር ኮሚኒኬሽን ኤንድ ሚዲያ ስተዲስ ኦር ሚዲያ ስተዲስ ኦር ጀነራሊዝም ኤንድ ኮሚኒኬሽን የሚል አንድ በኦር የተቀመጠ ዲፓርትመንት ታገኙ ይችላላችሁ። ስለዚህ የእናንተም ዲፓርትመንት በኦር የተቀመጡ ሊስት ላይ ሊኖር ስለሚችል እንደዚህ ለምሳሌ ፉድ ኢንጂነሪንግ፣ ፉድ ፕሮሰሲንግ ኢንጂነሪንግ እያለ የሚቀጥል ሊኖር ይችላል። እሱን የእናንተ ማች የሚያደርገው መርጣችሁ ማስገባት ይጠበቅባችኋል። እዚህ ጋር ግር የሚላችሁ ነገር ካለ ዲፓርትመንት ወይም ፕሮግራማችሁ ላይ አልተገኘም የሚል መረጃ ካገኛችሁ ተቋማችሁ ማናገር ትችላላችሁ፣ እነሱ ያግዟችኋል ማለት ነው። ስለዚህ ለምሳሌ የእኔ መረጃ ይሄ ነው፣ ፋን ነምበር ልክ ስላልሆነ በዚህ መንገድ ለማረጋገጥ ብሞክር ይህንን ፕሮቫይድ አደርጋለሁ ማለት ነው። ስለዚህ ኮንቲኒው ብለዋለሁ ይህንን መረጃ። ኦኬ አልተገኘም እያለኝ ነው። ምናልባት እያስገባሁት ያለው መረጃ ልክ አይደለም ማለት ነው። ስለዚህ እሱን በደንብ ቼክ ማድረግ ይጠበቅብኛል ማለት ነው። ምናልባት ዩኒቨርሲቲ የተሳሳትኩት እዚህ ጋር አዲስ አበባ ዩኒቨርሲቲ ልበለውና በትክክል መረጃውን ሳስገባለት ይህን መረጃ ይሰጠኛል። ይሄ መረጃ ኦልሬዲ ወደ ትምህርት ሚኒስቴር የተላከው ስለሆነ በተመሳሳይ መሰረት ቅድም በፋን ነምበር ቬሪፋይ እንዳደረግነው አሁንም እዚህ ጋር መረጃችን ልክ መሆኑን እርግጠኛ መሆን አለብን ወደ አውተንቲኬሽን ከመሄዳችን በፊት ማለት ነው። ስለዚህ ይህንን ሪቫይዝ እናደርጋለን። በተመሳሳይ እዚህ ጋር መተን ኮንፊርሜሽናችንን እንሰጣለን፣ ክሊክ እናደርጋለን። ኤንደን ኮንቲኒው ዊዝ ፋይዳ የምትለዋን በተን ክሊክ እናደርጋለን እዚህ ጋር። በተመሳሳይ አሁንም ወደ ፋይዳ ከሄድን በኋላ ናሽናል አይዲ የሰጣችሁን ፋን ነምበር ኦቲፒ ሊገባላችሁ ስለሚገባ ማለት ነው እሱን ፋን ነምበር ታስቀምጣላችሁ ማለት ነው። ሴንድ ኮድ የሚለውን ትነካላችሁ። ስለዚህ በድጋሚ አሁንም ኤስኤምኤስ እስኪገባላችሁ የተወሰነ ሰከንድ ወይም ደቂቃ ትጠብቃላችሁ ማለት ነው። ቬሪፋይ እንላለን እዚህ ጋር ኤስኤምኤስ እንደገባልን ማለት ነው። ስለዚህ በተመሳሳይ አሁንም ከቅድሙም ጋር ተመሳሳይ ስቴፕ ነው። ይህንን ቬሪፋይ እናደርጋለን። የፋይዳ ፕሮፋይላችንም የአካዳሚክ ፕሮፋይላችንም ተመሳሳይና የኛ መሆኑን ካረጋገጥን በኋላ የመጨረሻ ኮንፈርሜሽን እዚህ ጋር እንሰጣለን ማለት ነው። ስለዚህ ችን እንዳደረግን ኮምፕሊት ቬሪፊኬሽን የምትሏን በተን ክሊክ እናደርጋለን ማለት ነው። ስለዚህ በተመሳሳይ ሁኔታ የቬሪፊኬሽን ስቴፑን አሁንም ጨርሰናል ማለት ነው። ከእናንተ የሚጠበቀው ይሄን ማድረግ ብቻ ነው። አውቶማቲካሊ ሲስተሙ የእናንተን ፕሮፋይል እና ናሽናል አይዲያችሁን ሊንክ ያደርገዋል ማለት ነው። ማስታወስ ያለባችሁ እዚህ ጋር ይህን ፈተና ለዚህ ፈተና ለመቀመጥ ይህን ፕሮሰስ ማድረግ ወይም ደግሞ ሊንክ ማድረግ የግዴታ ነው የሚሆነው ማለት ነው። ስለዚህ ይህንን ማድረጋችሁን እንዳትረሱ።
ሌላው በዚህ ፕሮሰስ መሀል የሚያጋጥማችሁ ኤኒ ኢሹዎች ካሉ የምናግዛችሁ ያስቀመጥነው የሰፖርት ቻናል አለ። እዛ ላይ ጆይን በማድረግ መረጃዎችንና እንዴት ሶልቭ እንደምታደርጉ የሚያግዛችሁ ሰዎች ይኖራሉ ማለት ነው። ስቴፑ በጣም ሲምፕል ነው። ከ2 እስከ 3 ደቂቃ ማክሲመም ቢወስድ ነው። ስለዚህ ባላችሁ ጊዜ ሰዓት ሳትወስዱ ይህንን ፕሮሰስ እንድትጨርሱ እናሳስባለን። ከናሽናል አይዲ ጋር ተገናኝቶ ኢሹ ካላችሁ ወይም ደግሞ ናሽናል አይዲ ያወጣችሁበትን ስልክ ቁጥር ከቀየራችሁ ኦቲፒ የሚገባው በዛ ስለሆነ ስልካችሁን ማስቀየር ይኖርባችኋል። ኦቲፒ የማይገባላችሁ ከሆነ ለተደጋጋሚ ጊዜ ሞክራችሁ ኦቲፒ የማይገባላችሁም ከሆነ እንዲሁ የናሽናል አይዲ አጭር ቁጥር መስመር ላይ በመደወል ወይም ደግሞ በአቅራቢያችሁ በሚገኙ ኦፊሶች በመሄድ ፊክስ ማድረግ ትችላላችሁ ማለት ነው። መሀል ላይ ያለ ፕሮሰስም ካለ እንዲሁ እኛ የምናግዛችሁ ነው የሚሆነው ማለት ነው። ስለዚህ ይህንን ፕሮሰስ እንድትጨርሱ ከወዲሁ እናሳስባለን። ኤኒ ጥያቄዎች ካላችሁ ቻናሉ ላይ ማስቀመጥ ትችላላችሁ። እናመሰግናለን።